ግን እግዚአብሔር በዘላለም በዙፋኑ ላይ የተቀመጠ እግዚአብሔር ግን አይለመድም። እኛ ኃጢአት ስለሰራን እግዚአብሔር አይለመድም። እኛ ልክ ያልሆነውን ነገር ስለነከን እግዚአብሔር ልክ ነው ብሎ ከኛ ጋር የለም። ልክ ያልሆንበት ነገር ላይ ይመጣል እንጂ የኛን ልክ ያልሆነውን ነገር የስ ብሎ ኮረክት አያደርግም። አዳም ልክ ያልሆነውን ስለነካ ተንቀጠቀጠ። ወንድሞችና እህቶቼ ተወደዳችሁ ቅዱሳን፣ ጊዜው ምሽት ነው። ኢየሱስ በደጅ ነው። ዓለም ጥንቅቅ ብላለች። ሁሉ ነገር ፍጥምጥሙን እያገኘ ነው። እኛም እዚህ አለን። የመጨረሻውን መለከት እየጠበቅን ነው። ዛሬ እንደ አዳምና እናንተ እንዴት አለ? ልክ ያልሆነው የነከነው ነገር ያስደነግጠናል ወይ? ልክ ያልሆንንበት ሕይወት በእግዚአብሔር ፊት መጠን ስንቀመጥ ኖርማል አድርጎ ያስቀምጠናል ወይስ ልባችን በእግዚአብሔር ፊት ይንቀጠቀጣል? የእግዚአብሔርን ድምፅ ስንሰማ ዛሬ ይሄ የእግዚአብሔር ድምፅ ነው። የዛንም አዳም የሰማ ድምፅ ነው። አሁንም እኛ እየሰማን ያለነው ድምፅ ነው። በእኛ ኑሮ ውስጥ ልክ ያልሆነ ነገር ነክተን ከሆነ ዛሬ ምንድነው የሚሰማን? ኖርማል ሰንበት እሁድ ነው የሚሰማን? ኖርማል ስብከት ነው እየሰማን ያለነው? ኖርማል ዝማሬና አምልኮ ነው? ኖርማል አገልግሎት ለማገልገል በቃ ኖርማል ሆኖ ልክ ያልሆነው የተነካ ነገር እያለ ኖርማል አገልግሎት ኖርማል ሆነን ለመቀጠል ነው የምናስበው? ልክ ያልሆነ ነገር ነክተን እንዲያዳም ዛሬም ኖርማል ቀንና ውሎ ለመኖር ነው የምናስበው? የስ በየይሁዱ መምጣት አይቀር መጥቻለሁ፣ የመጣሁበት ኖርማል ነው ብለን ለመመለስ ነው የምናስበው? እንዴት ነው የምናስበው? ኖርማል ያልሆነ ነገር ነክተን ኖርማል ህይወት መኖር ጤንነት አይደለም። መንፈሳዊ ህመም ነው። መንፈሳዊ በሽታ ነው። መንፈሳዊ ድካምና ስብራት ነው። ኖርማል ያልሆነው ነገር እግዚአብሔር ሲመለከት በዙፋኑ ልክ አይደለም ያለው ነገር ያን ትራፊኩን ስናይ የሚያስደነግጠንን ያህል ማያስደነግጠንና ማያስፈራን ከሆነ ህይወታችንን ዞር ብለን እናስብ። ልክ ያልሆነ ነገር በህይወታችን ካለ ዛሬ